يا حامل القرآن قد خصك الرحمن بالفضل والتيجان والروح والريحان يا حامل القرآن قد خصك الرحمن بالفضل والتيجان والروح والريحان ሰሃቦች ገረማቸውና መንሁም ያ ረሱላህ አንቱ የአላህ መልእክተኛ ሆይ የአላህ ቤተሰቦች የሚባሉት ማናቸው ንገረን አሉ። የአላህ ቤተሰብ መሆን አትፈልጉም? እስቲ መሆን የሚፈልግ ሰው አላህ ያድርገን። ዛሬ ግን እነዚህ ሙሽሮች ግን ከኛ የበለጠ እየተሞሸሩ ነው ያሉት። አግብተው አይደለም አግብቶ ከሚሞሸረው ሰው የበለጠ ከዚህ የበለጠ ሙሽርነት እኮ የለም። አህሉል ቁርአን አህሉላሂ ወኻሰቱሁ የቁርአን ባለቤቶች የአላህ ልዩ ስፔሻል የሆኑ ባለቤቶች ናቸው። ስፔሻል የሆኑ ስፔሻል ምግብ እንወዳለን አይደል? ስፔሻል የሆነ ምግብ እንወዳለን። ቪአይፒ የሆነ ቦታ ላይ መቀመጥ እንወዳለን። እነዚህ ሰዎች ዛሬ አላህ ጋር ቪአይፒ ነው የሚያገኙት። እንዴት በሉኝ? ቪአይፒ ነው የሚያገኙት። ጀነት እንኳን አብረናቸው ብንገባ የነሱና የኛ ጀነት ይለያያል። ይቃሉ ሊሳሂቢል ቁርአን ትልቁን አጅር ለማግኘት የተስተካከለ ሐያት የሚፈልግ ሰው ካለ ማንንም እንዳትከጅል። እናትን ብቻ ከጅላት፣ አባትን ብቻ ከጅላቸው። አቤት በለው። አንድ ሙስና የለመደ ሰው ሚሊዮን ብር ብትሰጠው ላይስቅ ይችላል። እናት በአንድ ኪሎ ቡና ነው አይደል እንዴ ቀልቧ የሚከፈተው? የሆነ ካፒታል ይሄን ካላመጣ እኮ አትልም እናት አባት ይሄን አይሉ። ከምንም በላይ ትልቁ ሀብታቸው አንተ ነህ። እናዋያቸው፣ እንጠይቃቸው። የጤና ችግር ካለ ቶሎ ስልክን ዘግተው ጠናላቸው። ውሰድና አስመርምራቸው። እንዴት ነሽ የሚበላት እንዴት ነው ባባ በለው። በመጥፋት የቀርብላችሁ ከሆነ ዛሬ ከናንተ ጋር ነው ማድሮ በላቸው። አጠገባቸው ቁጭ በል፣ አብረሻ ይጠጣ።